አንተ በጤንነት የተሳለልክ ሆይ የሞት አላየህምን ያለ በሽታ አንተ በቆይታ ርዝመት የተሳለልክ ሆይ አላየህምን የተወሰደ ያለ ህመም በአላህ ይሁንብኝ ቀብር ውስጥ ብቻህን ታድራለህ ጉንጭህን አፈር ያገኘዋል ትሎችም ስጋህንና አጥንትህን ይወጫጭቁታል ከስራህ ጋርም ትገናኛለህ ካንተ በፊት በሞቱት ተገሰጽ በጌታ የሆነብኝ ትጸጸታለህ በጌታ የሆነብኝ ሰላትህን በመተውህ ትጸጸታለህ በጌታ የሆነብኝ ትጸጸታለህ ሰላትህን በመተውህ ትጸጸታለህ ጊዜህን በማባከን ጸጸት ግን አይጠቅምህም በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁም አስጠንቃቂ መጥቶላችሁ አላስተባበላችሁም ስለዚህ ቅመሱት ለበደለኞች ምንም ረዳት የላቸው በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁም አስጠንቃቂ መጥቶላችሁ አላስተባበላችሁም ስለዚህ ቅመሱት ለበደለኞች ረዳት የላቸው ተሰነቅ ለዚያ ቅሮት ለሌለው ሞት የባሮች ቀጠሮ ለሆነው ምንም ያህል ብትወነጅል በሕይወት እያለህን ቶብት ከመተኛትህን በፊት ንቃ ትጸጸታለህ ያለ ስንቅ ከሄድ ፈጣሪ በሚጠራ ጊዜ ምድለቢስ ትሆናለህ ያስደስታል የሰዎች ጓደኛ ሆነህ እነሱ ስንቅ ኖሯቸው አንተ ያለ ስንቅ ስትሄድ ዘይድ ኑመይሪ እንዲል ነበር ሞት የሚመጣበትን ጊዜ አውቄ ቢሆን ኖሮ በሐዘንና በጭንቀት ተጠብቀው ነበር እስኪመጣብኝ ድረስ ታዲያ እንዴት ሊሆን ነው ሳላውቀው ታዲያ እንዴት ሊሆን ነው እኔ ሳላውቀው በጧት ይምጣ በማታ የመጨረሻ ንግግሬ ልብ የምትለኝ ከሆነ አንተ በሁኔታ ደስተኛ ነህ አንተ ዝግጁ ነህ ሞት ቢመጣ ዛሬ ዝግጁ ነህ አንተ በጥሜት ላይ የዘወተርክ ዝንጉ ሆይ ነገ ባንተ ላይ ጥሪ ይደረጋል ኢብኑ አባስ ረዲየላሁ ዐንሁ እንዲህ ብሎ ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩ ሰማው አምስት ነገሮችን ከአምስት ነገሮች በፊት ወጣትነትን ከርጅና በፊት ጤንነትን ከህመም በፊት ሀብትህን ከድህነት በፊት ትርፍ ጊዜህን ከመጥፋት በፊት ሕይወትህን ከመሞት በፊት አንተ በሚመች ጊዜ ላይ ነህ አንተ በሚመች ጊዜ ላይ ነህ የቀረውን አስተካክል ይቅር ይባልልሃል ያለፈውም የቀረውን ካልሆነ ግን ባለፈውም በቀረውም ትያዛለህ መቼ ነው የሕይወትን ዋጋ የምናውቀው ሞትን ስናየው የሕይወትን ዋጋ እናውቃለን ያኔ እንጠራለን መልስ አይሰጠንም አላህን ፍሩ የአላህ ባሮች አላህን ፍሩ የአላህ ባሮች ባለፈው ተገሰጹ ከዘመናትን ባለቀው የሞትን ድንገተኝነትን ፍሩ አላህ በሞትና በሰከራቱ ላይ ያግዘን በቀብርና በጽልመቱ ላይ የቂያማ ቀንና ጭንቀቱ ነው አላህ ከቀናቶች ሁሉ ደጉን አንተ የምናገኝበት አድርገን ጌታችን የነፍሳችንን በድለናል ካልማርከን ካላዘንክልን ከከሳሪዎች እንሆናለን